ሂሳብ በመጀመሪያ ነው የሚከፈለው ይለዋል። ምን ችግር አለ ስንት ነው ሲል 1 ሚሊዮን ብር ሲል ሰውየው በጣም ደነገጠ። ለምክር ነው ሚሊዮን ብር የምከፍለው ሲል ወንድሜ ከፈለክ ከፍለ መመከር ትችላለህ፣ ካልፈለክ ደግሞ ሌላ ተረኛ እንዲገባ ቦታውን ብትለቅ ይለዋል። ነገሩ በጣም አስገርሞት ከከረጢቱ የተባለውን ገንዘብ አውጥቶ ከፍሎ በጣም ምክሩን ለማግኘት ሰፋ ደልቀቅ ብሎ ቁጭ ይላል። ከዛ መካሪ ሰውዬ አቋራጭ መንገድ አትውሰድ ይለዋል። እሺ ጥሩ ሀሳብ ነው፣ እሺ ምክርን ንገረኝ ሲል በቃ አለቀ እሱ ነው ምክሩ ሲል በጣም ተናደደ። ይሄንማ አውቀዋለሁ ሲል ካወቅክ እኮ ታዲያ ለምን እዚህ ትመጣለህ አለው። እና ታዲያ ይሄ ብቻ ነው 1 ሚሊዮን ብር የከፈልኩት? አዎ 1 ሚሊዮን ብር ይሄ ነው ይሏል። ከዛ በዚህ ጉዳይ ላይ ተናዶ እሺ ትንሽ ምክር ጨምርልኝ ሲል አይ ሌላ ምክር ከፈለክ ደግሞ መክፈል አለብህ። ምን ያህል ነው የምከፍለው? 1 ሚሊዮን ብር። ተናዶ ሊወጣልና ቆይ እዚህን ሰውዬ ጉዱና ያለው ብሎ እንደገና 1 ሚሊዮን ብር ይከፍላል። እና መጥቶ ቁጭ ብሎ ምክሩን ሊቀበል ሲል እሺ ምክሩ ምንድን ነው? ሌላ ሚሊዮን ብር ከፍያለሁ ሲለው በማገባ አትግባ ይለዋል። እኮ አልገባም ሲል በቃ ምክሩ እሱ ነው። አሁን ጭራሽ ሰውየው ሊነቅል ሆነ። እሱ 1 ሚሊዮን ብር ለማግኘት ምን ያህል እንደሚደክም ያውቃልና ተናዶ ከክፍሉ በሩን